ነጭ ጸጉር አለ። ወይኔ ዲቦራ ውዶቼ ስሙኝ። ኒግማዎች ዘይት ስለሆነ ዘይት ነው። አየሽው? ሂጂ ዲቦራ ልሽ እንዴት ፈላ ዛሬ። ስሙኝ ውዶቼ፣ ሰአሊ ለቅድስት ምን ነው አልጣበቃለ። ሂጂ ዱቄቱ ምን ነው ሰአሊ ለቅድስት። ይሄማዊ ከዚህ በኋላ ማትለብሹ ሙሉ እስከዚህ ተለቅለቂ ችግር የለውም። ሙሉ አይዝም እንዴ? ሴትዮ ዘይት እኮ ነው። ጁስ መሰለሽ እንዴ? ዘይት ነው እኮ። እንዴት ነው የሚይዘው? ይህ ፊቴ እንዴት እንዳብረቀረቀ። ኖ አይደለም። ዘይቱን አበዛሻ። ዱቄት አብዥበት ዲቦራ። ከዛ ዱቄቱ እንደዚህ አድርጊው። እንደዚህ አድርጊው። ዲቦራ እንደዛ አልነበረም እኮ ማለት የነበረብሽ። ደነዝና ጋይዝ መጀመሪያ ዘይት ትቀበያለሽ። ከዛ ፓውደር ማነው ዱቄቱ ነው ላይሽ ላይ እንዲምትነፈንፊው። እንደዚህ አይዝም። እንደዚህ ዲቦራ አይዝም። ሰው መከራ ነው። ዘይት ተቀቢና እንደዚህ ነስንሺ። ዘይት ብቻ ተቀቢ። በስሱ ዘይት ቤት ታገልሻለሁ። አባቴ ሙ ገልሻለሁ። ይኸው ግጠሜ ኤቭሪባዲ ደብልታ ሁላችሁም ደብልታ። እኔ እንደዚህ አይነት ቅጣት ምቀጣት ይሻል። ዘማ ግላብ አለሽ። እንዳትወጪ ግላብ አለሽ። ኤቭሪባዲ ደብልታ። የጌም ቱታ ማምጣት አለብኝ። የጌም ቱታ ጠብቁኝ። ቱታ ይዤ ኤቭሪባዲ ደብልታ ጋይስ። ኤቭሪባዲ ደብልታ። ኤቭሪባዲ ደብልታ ጋይስ። ኤቭሪባዲ ሁላችሁ ደብልታ። ትሪፕል ለን ጋይስ። ፈርስት ጊፍት ትሪፕል ጋይስ። ፈርስት ጊፍት ትሪፕል ጋይስ። ኤኒ ጊፍት ትሪፕል ለን። የመጀመሪያውን ጋይስ በሶስት ነው የሚያባዛው። ጋይስ Let's go guys. Funny you. Thank you so much guys. ቺፕሩን እንጠቀም ሳር ይሄንን ብለሽ ይሻል። ምን ዲቦራ አስፈራራሽ። ግን ጌታ ምስክሬን እኮ ደነግጣለሁ። ዘማ ኧረ ወይኔ ነው ደብሉ ላይ ትሰጡኛላችሁ ጋይስ። ደብሉ ላይ ትሰጡኛላችሁ። ተውት እኛውን ተውት። ሰውን ደስ ስሚ እንዴት 300 ሺህ ነው? ኧረ ወይ ፍቅሽ ቆይ እንዴ ቆይ ስሚ ቅንድም ከ200 ሺህ ነው እንዴ? ቅንድም ደብል ተባልኩ። 200 ሺህ ነው እንዴ? ለካ በ200 ሺህ ነበር እንዴ ቀጣሽኛው? ይሄንን አላልኩሽም። ቅንድም ነው ይሄ የሚለቅልሽ። ይሄ እኮ ከዩማኑ ላይ መቼም አይለቅም እኮ። ዩማኑን ጥሏል። እስኪማ ችግር የለብኝም። ቅንድም ነው ያልኩሽኝ። ቅንድም በ200 ሺህ በ700 ሺህ የለም። ባገኘሁሽ ቅጣት ነው የምቀጣሽ። 200 ሺህ ሂዱ በማርያም 8 ሰው አበባ ጋይስ 8 ሰው ኢንግማዎች ካላችሁ ወይ ኢንግማ ካለ ኒግማዎች ማለት ነው። እሱ አታያችሁ ግላብ ልቀቂልኝ። ዘማ ግላብ ልቀቂልኝ። ጀብሩን እንጠቀም ጀብሩን እንጠቀም። ሁለት ጥቅም ነው የሚያደርገው። ጀብሩን እንጠቀም። ውዶቼ ጀብሩን እንጠቀም። ቆይ እንቁላል አለኝ እያሰብኩ ነው። እንቁላል አለኝ። ሁለተኛ ቅጣት በርበሬ ላርጎ ጨው ትበጠብጪና ሄደሽ ከጸጉርሽ ጀምረሽ ሁለተኛ ቅጣትሽ ነው። ሶስተኛ ቅጣትሽ ሻማ ቅልጪና ቅልጥ አርገሽ ትኩሱን። እኔ ያልኩትን ነው በቃ የምትቀጣው። የራሷ ቅጣት የለም። እኔ ያልኩትን ነው። ሰምተንም አይተንም አናቅማ። ልትልጪኝ ሰምተንም አይተንም ማናውቀውን ቅጣት እኮ ነው የሰጠሽኝ። በህይወቴ ማሜ ጨካኙ ሰጥቶኝ የማያውቀውን ቅጣት ነው እንዴ? ለካ ቀጣሽ። ከዛ የታባሽ ልታመጪ
ላርጎ አሜሪካ የለም። ላርጎ አናውቅም። ፊትሽ ላይ ደፊው። ላርጎ አናውቅም። እኔ ደረቴ ላይ ነው አይደል ያልሽኝ? ስሚ እኔ ደረቴ ላይ ድፊው ነው አይደል ያልሽኝ? ፊትሽ ላይ ድፊው አንቺ። ፊቴ ላይ ማይሆን ዲቦራ ቦታ ቀይር። ቅጣት ነው እናቴ። ተገጭ ሁለት በርበሬ እንዴት ነው ታዲያ የማደርገው? ሁለት ቅጣት ላይ ሁለት በርበሬ ሰጠሽኝ እኮ ዲቦራ። አንዱን ቅጣት ቀንሽ፣ አንዱን ቅጣት አውጪው። አንዱን ነገር ሁለት በርበሬ ሰጠሽ። ላርጎ አልኩሽ አይደለ? ላርጎ እሺ፣ ላርጎ የለም እኛ ላርጎ በርበሬ ጨው። ስሚ ላርጎ በርበሬ ጨው ታረጊና ማለት ነው። ይኸውልሽ ቅጣት ላይ እንትዳት ወይኔ የለም ብድግ ብሎ ወደ ቅጣት ነው ቦታው ምናምን የሚባል አንቺ ስትቀጫ ይችሻለሁ። ከትናማ የጌም ጋር ክርስቶስ እኮ ያው በቃ ታዲያ እንዴት ነው እስከዚህ ያይ ወደዛ ሰማያዊ ትንሽን ወደዛ አርግልኛ ጋይስ። እኔ እና እሷ ጭቅጭቃችን የጌም ስታይል ነው። እንዳልጠራርጋችሁ ጋር ታብታባርጎች ታብታባርጎ እንጫወት ክፋት ነው እና ምን ልበል ታዲያ? አንድ አይነት እንዳትታይ እኮ ነው። እዩ ጸጉር ማሳይ እንደዚህ ያቅርብኛ ማርያምን አባቴ ሙት በርበሬ አመንኩሽ። በርበሬ ሆኑ አመንኩሽ እኮ አባቴ ሙት አትበይ። አመንኩሽ። እሺ ያስጠጊው አባቴ ሙት ብላ አታውሽም ደግሞ ለቅጣት በርበሬ ይሁ ጨምሪበት። እስቲ በርበሬ ማሳይ እንደዚህ መጠን ነው እንጂ ኦኬ ጨምሪ። ምን አርጊ ነው የምትለው? ማንኪያውን ጨምሬ ነበር እንትን ውስጥ ጨምሪ። እንዲወራጭ ሌጣሽ አንዳ እባክሽ እንደዚህ ጨምሩ ጨምሩ ጨምሩ። ሴትዮ በትን ማውጣው ለምንድን ነው? ጠዋት ገዥም እንዴ ለምን ያለ እኔ ብዙ ስሚ ጨው በሽተኛ አይደለሁ እኔ ማአት ጨው ጨምረው ወጥ ውስጥ አንቺ እዚህ ሀገር ጨው ምናምን እኮ አይጨምርም እኮ በሽተኛ ነው የምትሆኝ። ቤታ ጠላትሽ አይደለች? ጠላቴ ናት ለዛሬ። ጀምር አንሷል ውሃው ራሱ ይኸውልሽ፣ እንደዚህ በሳፋ ነበረ እንደዚህ መበጥበጥ የነበረብሽ በሳፋ ነው። ገደርግቢ አበዛችሁ አይደለም እናቴ ቱንቲ እንትኑ ራሱ አለ እጄ ላይ ላለው ስልሽ ኦኬ። ከዛ ጉርሽ አንስተሽ ከዛ ውሃውን ትከፍቻለሽ። በጣም ተፈሽ ምን አትሰጡኝም ከደርግ ውስጥ ካሉ ጀምሪ ላኪ ከዚህ ጀምረሽ ለምን በርበሬ እንግዲህ መጀመሪያ በርበሬ ኖ ወይ ከፈቱት እንዲሞቅልኝ ነው። ከጭንቅላትሽ ከዚህ ያላ አምላኪ አባቱ ይህንን ሳደርግ ግን በጣም በስህተት እያደረጉ እንደሆነ ይታወቀኛል። ግን ይቅር በለኝ። አይኔ ልጨፍን። አዎ ውዶቼ ተረጋጉ። በኢየሱስ ክርስቶስ ትቀመጭበታለሽ። መግባት አለበት ከታች መግባት አለበት። ያ በርበሬ አይ ነው ጋስ ትሪፕል ነው አሁን መግባት አለበት። ደብለበት ነገር አካው ጋይስ ተው ግን ተው ዘጠኝ አበባ ጋይስ
ሰው